ዛሬ አንድ ነገር ልንገራችሁ። እስኪ ሁላችሁም የአምላክን ልብ ማግኘት እፈልጋለሁ የሚል ትምህርተ መስቀል አድርጋችሁ ቀኝ እጃችሁን አውጡ። የእግዚአብሔርን ልብ ማግኘት የምትፈልጉ በጣም ጥሩ፣ በጣም ጥሩ። በጣም የማንን ልብ ነው? በጣም ጥሩ። እግዚአብሔር ይስጥልኝ። ትፈልጋላችሁ? ትፈልጋላችሁ? አሁን ይሄንን እኔ መስጠት እችላለሁ፣ ማድረግ የእግዚአብሔርን ልብ። ተመልከቱ፣ ኩራት ተጀመረ አትበሉ። እኔ ሌላ ነው ሳይገባችሁ አትታችሁ ቆዩ። እሺ፣ እስከ መጨረሻው ማዳመጥ ይገባል። የማንን ልብ ነው ያላችሁ? አሁን እኔ መስጠት እችላለሁ። ይሄ የእግዚአብሔር ልብ ምንድነው? ዳዊት መድገም ነው። ሰጠዋችሁ አልሰጠዋችሁም? አዎ፣ ዳዊት ድገሙ ብዬ ነገርኳችሁ ማለት ነው። ዳዊት የማን ልብ ነው አልኳችሁ? በሉ እንጂ ምን አላችሁ? ዳዊት ብትደግሙ የማንን ልብ ታገኛለች? የእግዚአብሔርን ልብ እኮ ካገኛችሁ በየትም እየዞራችሁ እንዴት ነው የኔ ክፍል የስቲ አባይ ገሩ መነኩሴ ነው መሆን፣ ጋብቻ ሸቀጥ ነው የምነግድ፣ ሹፌር ነው መሆን፣ መልካም አያስፈልጋችሁም። ዳዊት ከደገማችሁ የእግዚአብሔር ልብ ታገኛችሁ። የእግዚአብሔር ልብ ካገኛችሁ የማንም አጨብጫቢ መሆን አትችሉም። ንስሐ አባታችሁ በቂ ነው። ንስሐ አባታችሁ በቂ። እግዚአብሔር ቅርብ ነው፣ ሩቅ አምላክ አይደለም። ታገኙታላችሁ። ቤታችሁ ውስጥ እግዚአብሔር አለ። መዝሙረ ዳዊታችሁን ብድግ አድርጋችሁ ጸልዩ ሲጨንቃችሁ። ለዚያ ነው እኮ ማንም ምሕረት የሌላቸው እረኞች እንደሚመጡ ታውቃላችሁ ይላል ቅዱስ ጴጥሮስ። ገንዘብ የሚበሉ ሻጮች፣ ለዋጮች አሉ በየመንደሩ። በእውነቱ እግዚአብሔር ሳይልካቸው ላከን የሚሉ ከእነዚያ እጅ እንዳትወድቁ ዳዊታችሁን ድገሙ፣ ንስሐ አባታችሁን አማክሩ፣ ቤተ ክርስቲያን ሳሙ፣ ኪዳን አስደርሱ፣ አስቀድሱ፣ ቁረቡ። በቃ እግዚአብሔር ከዚህ ውጭ ምንም አይጠብቅባችሁም ከእናንተ። ንጹሕ መሆንን ስራ መስራትን ብቻ ነው የሚፈልገው።